ምክርን ከመካሪው ማን ነው? እኔ ነኝ ማሚዬ። እንዴት አመሽ? ቤት ኪራይ ልክፈሎት ብዬ እኮ ነው። አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ፣ አታመሽ፣ አትጠጣ። እንደው ማየት መልካም ልጅ ነገር ደግሞ በዚህ ጸባይ ላይ እኮ ሚስት ብታገባ እንዴት ቆንጆ ነበር መሰለ። ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ እሺ ብላ የምትመጣ ሴት አለች? እንደው አሁን አንተ ሰንፈ ነው እንጂ ዙር ዙር ብትል ሚስት ጠፍቶ ነው። ሸበላ ነህ። በዛ ላይ ደግሞ ጸባይም አለ። ምን ጎሎህ አንተ? ማሚዬ እንደዛ ካሉስ እንደው ፈርቼዎት ነው እንጂ ታላቋን ቢድሩኝ። አይ ኖ ታገባስ ይቀርስ ምን አቃጠለ? ሴት ልጅ ሲጀመር አቃጣይ ናት። ይቅርብ አታገባ። ደናደር አይደለም መከረና ቡጢ ለሰጪው ቀላል ነው የሚባለው እኮ ይሄ ነው። ሌላ ምንም ነገር አያስፈልግም። በእኛ በኩል ሲሆን ዳርዳር ቢቀርስ ባታገባስ ለነገሩ ይሁን በተገኘው አጋጣሚ እጥፍ በይብላህቲ ሽምግልና እንደተላከ ነግሬሃለሁ። ነገርሽኝ። ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ። ሽማግሌዎቹ እንዳለ በቤት ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራሙን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ኧረ እባክሽ ታደለ። ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ? ሌቭሉ ከፍ ብሏል። ሌቭል የምን ሌቭል ነው? ያንቺ ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘርሽ ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልድ አይደለም። በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ሲውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። ሁለት ጋቢ በዛ ነው መፋታት እንፈልግ። ጋቢ በጣም ያንሳል። አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው እንግዲህ። ያንሳል ካልሽ ያንሳል። ቢዜድ የምወደው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው በጣም በእውነት? ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለ መኪናው እኮ ነው ያወራሁት። ስለ መኪናው? አዎ ስለ መኪናው። ለምን ውስጥ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለ መኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለ መኪና ምናምን ትያለሽ እንዴ? እኔ እንዳረግሽ እንደወሰለትሽ ነው የምቆጥረው። መኪና ምናምን ታሞግሻለሽ ፊት ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞት አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ የማይቀር ምንድነው? ምን እየፈጠራችሁ ነው? ማነሽ ናችሁ? ይመሽ አንተ ሀብታም ነህ አይደል? ይመሽ በቃ ምንድናችሁ? ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ። ይመቻችሁ እንዴ ታግኝቶ ነው ቤቢ። አሁን እሱ ከሷ አራቃት እንጂ እኮ ለሷ ጥሩ ቦታ ነው ያገኘው። መኪና ያለው ሰው ጋር ነው እሽኮኮ ያስደረገው። እሱም ደግሞ ማለቂ። አሁን የተጎዳው ማን ነው? እሱ ነው ወይስ የትኛው ነው? እኔ እኮ ግራ ገባ። ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ዋካመጪው ይል ከየት ለመርሽ ደግሞ ይሄን? ያውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ። ምንድነው ኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የረሳው እኔን። ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካዊት እኮ የተወለደው እሱ እኮ ነው እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን። አዎ አለች፣ እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥም። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ነገር ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት አንቺ እንግባና ገብተን ጥቅልል ብለን ታጥበን ለጥም። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። አይደለም ቆይ ይሄን ያክል እስር ቤቱ ተመችቷችኋል ነው ወደዋል ነው? ግራ ገባኝ እኮ። እስር ቤቱን ከመውደዱ የተነሳ ነው ወይስ ምንድነው? ይሄን ያክል ምቾት ከየት ተገኘ? እስር ቤት ውስጥ ነው ያሉት። ፈረንጅ ጫካ ሲያይ ዋው this is beautiful, look at this country, man no tree, wow look at this area, beautiful area, wow ምንድነው ዛሬ ደግሞ አልወጥ ያለኝ ድንጋይ ይዛል። አረ ወይኔ ለፈረንጅ ናቹራል ሪላክስ የመሰለ ነገር እኮ ለኛ መተንፈሻችን መገላገላችን ነው። ፈረንጅ ጫቀራ ወፍ እዚህ ሀገር ናቹራል ምናምን የሚባል ነገር የለም። እኔን ብሎ ሌባ እኔ ምን ባላሱ ቺፕስ ፈልጌ ነበር። እሺ አሁን እድልሽን ተጠቀሚ።
እንዴ እቃ እየሰረቁኝ ነው እንዴ? መስታወት ካሜራ ይላል። ይሄው እሺ ስንት ነው? 20 ብር ነው። እንካ 60 ብር መልሴን ስጠኝ። አይደል 60 ብር መልስ ልስጦት። ይሄው መልስሽ። እንዴ 60 ብር እኮ ነው መልሴ። ይሄ እኮ 10 ብር ነው። 50 ብር እኮ ለሰጠሽኝ 10 ብር ነው መልስሽ። እኔ ልሙት ፈጣሪ ምስክሬ ነው። 100 ብር እኮ ነው የሰጠውክ። አረ 50 ብር ነው የሰጠሽኝ። ካላመንሽ ካሜራ አለ። ካሜራውን ነው እንዴ? እንዴ ካሜራ የሰጠሽኝ 50 ብር ነው። ካላመንሽኝ በደንብ ነው ካሜራውን። ወይ የኔ ልጅ አንተ ልክ ነህ። 50 ብር ነው የሰጠው። መልሱንም ያዘው። እኔ ብሎሌ ስራ ስሰራ ያያት የነበረው በመስታወት አይደለ እንዴ? ካሜራው ከየት መጣ? ካሜራው ካለ ለምንስ? አረ ያበደ ቴክኖሎጂ ነው። ረሃብ ክፉ ነው። ቾኮሌት መስል ወይ ወይ እንዴ! ይሄ እኮ ቅባቱን በላው እኮ። እሺ አረ አይ ራብ ክፉ ነው። እውነትም ማም ልጅ ይመከራል እንጂ አይመታም። ያውን ልጅ እንደው መተሹ እንዴት ይስተካከላል ብለሽ ነው? በንግግር ነው እንጂ እንዴት በመታረጊያለሽ? ምን ሆነሽ ነው አስካል? አረ እኔ ካንቺ እንደዚህ አልጠብቅም። አዳምጪኝ እንጂ በመታረግ እንደምቆርብሽ አይደል እንዴ? እዚህ እየተወቀጠ እሷ በንግግር ነው። መታ አያስፈልግም። ምንም አይነት መታ አያስፈልግም። አይደለም ቆይስ፣ እኛ የምናደርገውን ነገር ሰው እንዲያደርግ አንፈልግም። እኛ የምንመክረውን ደግሞ እኛ እናደርግም። ይሄ እንዳለው እኮ ተገለባብጦሽ ሆኗል ሁሉም ነገር። እኔ ግን ቲክቶክን ተጠቅሜ ደህና ፕሮዳክሽኖችን ቀጥሬ ሲኒማቲክ የሆነ ሙቪዎችን መስራት የምፈልገው። እኔ ግን ድራገኑን ተፋልሜ ሲንደሬላ ነፃ መውጣት ነው ፈልገው። ቆይ በርጠሚውስ እየነቀለ ነው ወይስ እያስነቀለን ነው? አረ ኮመንት ላይ እንዳለው ብታዩት ምንድን ብለው እኛ የምንፈልገው አንተ ጤነኛ ሆነ ነው። ዩር ኔክስት ሪሌሽንሺፕ ፊልተር የወደፊት ሚስትህ ምን ትመስላለች ብሎ ይነግራል። በቃ አላት ላላ ድገም። አሁን እንድገም። እሺ ሴት አሪፍ 71 ሹገር ማሚላ አሁን የመጨረሻ እንድገም። እሺ ድገም። አሁን በቃ ድገም። خلاص የመጨረሻ ጊዜ ሴት አሪፍ ሚድል ሹገር ማሰባት ሲሉ ትራክ ነው ማገባው ላይ ተስፋ ለቁረጥ እንዴ? እሺ የመጨረሻ እሺ ነው ነገር 27 ታሪፍ 132 ያ አኺ ምንድነው? ህንጻ ነው ማገባው 205 እንዴት ድገም። ለመጨረሻ ጊዜ የመጨረሻ እሺ ሴት ታሪፍ 28 ታሪፍ 5 እንለፈው 55 ድጉል ኳስ ነው የምትመስለው ግን እሺ ችግር የለውም በዚህ ይሄን እንውሰድ። ሹገር ማሚ አልደረሰም። ተገላገልክ እንዴ? ተሰቃየው እኮ እንዴ! ይሄ ቲክቶክ እኮ ሹገር ማሚ ጮ ማሚ እያመጣ እኮ ልጁን አሰቃየው። ዳይላ ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ኧረ ቆይ ግን ማሰቢያችን ኦፍ እየሆነ ነው ወይስ ምንድን ነው? አሁን በቡድኒው አናቬሬጅ 20 ብር ቢሆን ነው። ልብሱ ደግሞ ነጭ ነው። ልብሱን ለማጠብ ሳሙናው 70 ብር 60 ብር ነው። እንዴ እኛ በእግራችን ነው እንዴ የምናስበው? አረ እየተሳሰፈ እንጂ። ወይኔ ጀለስን ለመጀመሪያ ጊዜ ስታስቅመው አንተ ምንም ቆዝሙ ሺህ ዓመት አይኖርም። በእናትህ ዝም ብለህ በእናትህ ምንድን ነው የምትጨነቀው? ቆይ እንካ ቶ ብሩንም ጣለው። ሽንቴ መጣ። ቆይ ተመልሼ አንተ ምን ሆነህ ነው? ወጣሁ እኮ ብቻህን እኮ ነህ። ና ተመለስ። ኧረ አታስብ፣ ራይድ ጠርቻለሁ። ወዴት ልትሄድ? ወደ ቤት እየሄድኩ ነው። እባክህ ሰውዬ ያማል እንዴ? አንተ ቤት እኮ ነው የቀምነው። አይደለም ጋንጃ የሆነ ነገር ቢጨምርበት እኮ ቤቱ ላይ ራሱ ሆኖ ታክሲ ለቤቱ ያስከፍል ነበር። ይሄማ መጥፎ ሱስ ነው። መጥፎ አላ የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ?
ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። እዚህ ልታጠና ነው። በዚህ እድሜ ያላባውን ያዘዝክ በእኛ እድሜ ደማውን ልታዝ ነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የ3 ቦኖስ አትከፍኝ እኮ ነው የሄድሽው። አንተ ጫጩት ፊት ፈንግል አይወራም። ልክ ነሽ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ ቅሌት አስባችሁታል? መጠጥ ቤት ወይም የሆነ ቤት ገብታችሁ ከዛ ፋዘር ወይም ማዘር ስታገኙ ለምንድን ነው የመጣው? ፍጥጥ በቃ ክርምቴን ስራ ለስራ ብለ ዲሽ ስራ ስትጀምሩ አንተና ባለፈው ዲሽን ያስተካከልከው አሁንም አበላሹት ይላል እንዴ? ምን ለምን ነው ዲሽን ሳን ይዞ ይልከው? በሱ ቦታ ትሪም አድርጌበታለሁ። ምን ማለት ነው? ወጥ ምናምን የለው ምንም የለውም ወጥ። ጭራሽ ደግሞ እኮ ሪሞቱን ይዞ ይሄዳል። ሪሞት ቀርቷል። ሃይድሮ ኦሪጂናሉም አይደለም ይሄው አዲስ ሪኝ ለው የሚባል ሪሞት መጥቷል። ቻናል ብቻ አይደለም ልብስ ምናምን ሁሉም ነገር ይቀያየር። ተላጣለ እንዴ? ተላጣለ ጋሼ ይልቀቁኝ። ያውቃሉ ስለ ባለቅስ በሁለት ደቂቃ ውስጥ ጋሼ ይልቀቁኝ። አያምር ይልቀቁኝ። በሁለት ደቂቃ ውስጥ በሁለት ደቂቃ ውስጥ እሺ፣ በ3 ደቂቃ ይልቀቁኝ። ምን ይመስላል? ወዮ ሳይኑን ይዘህ ሄድክ። ልብስ ጠብበት አለ። እንዴት ነሽ? ባልሽ የለም እንዴ? ምን ነው? እንጨት እንዲፈልጥልኝ ፈልጌው ነበር። ባለቤትሽስ? እጁ ለስላሳ ስለሆነ ይበላሽበታል። እጁ ኮምፒውተር ነው ብዙ ጊዜ የሚነካካው እንደዚህ ነገር ሰርቶ ያቅምና ያንቺ ባል ካለ ባለፈው ላንቺ ሲፈልጥ አይቼዋለሁ። ያንቺ ባል ኮምፒውተሩ ላይ የኔ ባል ፍልጥፍልጡ ላይ አረ ፈንክቻት እንዴ! ፈንክተሽ ከዚህ ምድር አውጪያት እንጂ የሷ ባል ቀብረር ያንቺስ ቋቋ አባሪያት። Hey, are you stupid? Why don't you? When they run, you have to eat. When they come back, you stop. The game is all about the food. When they run, you have to eat, but quickly. Man, to say kanata. Your game in back. Get out if you don't know how to play the game. And the other one, Mali fakanati tarora tenena. Tanesiru kute faranjit anne majamarachi no de. Are you serious? You haven't eaten the whole week, or why are you running like that? The food is already in front of you, and you are running full of your speed. Stupid. Calm down. Taragaga, imigibin kan keti kas jadi figi. Anji takanatay na timo. Tangabagabi nyadu. ይህንን ቪዲዮ እኮ ለመረዳት 3 ቋንቋ ግዴታ ያስፈልጋል። ኦሮምኛ፣ እንግሊዝኛና አማርኛ። በአንዱ ቋንቋማ አይሆንም። አሁን ስቶፒድ ብቻ 3 ቋንቋን ያወራው። አሁን እሷን እየሰደባት ይሁን እንታገታለን። ውይ አለች። ምንድነው? ምን ሆነሽ ነው? ውይ አንቺ ምንድነው? በ20 ዓመትሽ ደግሞ ይሄንን ጭራሽ ምን ሆነሽ ነው? ምን ልትሰሪ ገዛሽ? ንገሪኝ። ደብሮኝ ነው ይሄን ልጠጪ? ህፃን ልጅ የለ? ለራሴ ገዝቼ ነው። ለራሴ ማንን ልጥራ? አሁን እኔ ይሄንን እጅ ውስጥ አፍሽ ውስጥ ከተሽ ቁጭ ልትይ እስቲ ሚካኤልን በል እንደምታሰቃየኝ አይደለም። ቤተሰብ እኮ በዚህ ሰዓት ግራ እኮ ነው የገቡ። ከመቱም ችግር ካልመቱም ደግሞ ችግር። እንዴት አይ ጥሩ ማዘር ነው ያሉት። ምንም አላሉም። እኛ ጋር ቢሆን ነበር
እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ